በሪያኒ እንስራ ዛሬ ከኔ ጋር። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አላችሁ? እንደምን አላችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ አማን ነው ወይ? እኔ ክብሩ ይስፋ ደህና ነኝ። እንዴት አላችሁ? ዛሬ የኔን በሪያኒ አሰራር ላሳያችሁ። በለህም ነው የምሰራው ወይንም በስጋ ማለት ነው። አሁን እንዴት አላችሁ? ደህና ናችሁ? እኔ ክብሩ ይስፋ በጣም ሰላም ነኝ። እንዴት ናችሁ? ሁሉ አማን፣ ሁሉ መልካም። እዚህ ጋር ውሃ እየፈላ ነው የሩዙ። እዚህ ጋር ሽንኩርቴን ጨመርኩኝ። እዚህ ጋር ሩዝ አጥቤ አስቀምጫለሁኝ። እዚህ ጋር ደግሞ ስጋ ቀቅዬዋለሁ፣ ስጋውን ማለት ነው። የኔ አሰሪ ስጋው ተቀቅሎ ሽታው ካልወጣ አትወዱም እና ቀቅዬዋለሁ መጀመሪያ ስጋውን ማለት ነው። እና እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ዝንጅብል አለኝ፣ እዚህ ጋር ሚጥሚጣ ቃሪያ አለኝ፣ እዚህ ጋር ደግሞ ማጂ አለኝ፣ አንድ ነው የምጨምርበት። እዚህ ጋር ደግሞ የድንብላል ቅጠል አለኝ ወይንም ኩዝበራ። እዚህ ጋር በሪያኒ ማሳላ አለኝ፣ እርድ አለኝ፣ ሚክስ ማሳላ። ይሄኛው ደግሞ በርበሬ ነው ማለት ነው። እና ቤተሰቦች ዛሬ የኔን በሪያኒ አሰራር ነው ማሳያችሁ ማለት ነው። የየቤቱ ይለያያል። እዚህ ጋር ፍልፍል ሌሞን ያብስ ወይንም ደረቅ ማለት ነው። እኔ ትንሽ ጨምራለሁ ነግሬያችኋለሁ። ያው ሰው የየቤቱ ይለያያል። እና ያው ብራውን እስከሚሆን ድረስ እየጠበስኩት ነው። ሽንኩርት ባይዘቤ እንዲህ ቀይ ሆኖ ሲጠበስ አሪፍ ይሆናል፣ ጣዕም ይኖረዋል። እና የየሁሉ ቤት ይለያያል። ያው እያንዳንዱ የራሱን እና እንደ የቤቱ ነው ሙያ ያው ይለያያል። እና ዛሬ በሪያኒ ልስራ። ሽንኩርቴ ጥብስ ብሏል። ቅድም ያላሳየዋችሁ ቲማቲም አይደለም የምጨምረው፣ ነው የምጨምረው የተደለዘ ድንብላል ከሽንኩርቱ ጋራ አሪፍ ይሆናል። የተደለዘ ድንብላል ነው፣ አሪፍ ጣዕም ያመጣል። ፎቶዎች ሽታው ሲያምር ቲማቲሜን ጨመርኩኝ። ይዋሃዳል፣ አሪፍ ነው የሚሆነው። ነጭ ሽንኩርቴን ጨመርኩኝ። ነጭ ሽንኩርት ይወዳሉ ቤት፣ በዛ ነው እንጂ ብዙ ነው። ይጣፍጣል። ስለሚጣፍጥ ችግር የለውም ቢበዛ፣ ለጤናም ጥሩ ነው ነጭ ሽንኩርት። በዚህ መልኩ ጥብስ ማለትን ፈልጌው ነው ሽንኩርቱን ማለት ነው እንጂ እንደዚህ ያረጋችሁ ይችላል። በዛ ላይ ደግሞ ሽንኩርቱ ቀይ ነው፣ ነጣ ያለ ሳይሆን ቀይ የሚያቃጥለው ነው። እዛ እንጂ አሮ እንዳይመስላችሁ ማለት ነው። ጥብስ እያደረኩት ነው። እንደነገርኳችሁ የእያንዳንዱ ቤት ይለያያል አሰራር። ሽንኩርት የማይበዝ የማይወዳለ፣ ነጭ ሽንኩርት ሳይገባበት ነው ምግብ የሚበላለ ማለት ነው። ያው የሁሉ ቤት ይለያያል። እዚህ ጋር ደግሞ ዝንጅብልን ጨምረዋለሁ። በስተቀደም እያደረኩ ነው የጨመርኩኝ። ግልጽ ነው እንዲታያችሁ ነው ማለት ነው። የራሴን ሙያ ነው ያሳየኋችሁ። እሺ ቤተሰቦች እና
ያው እዚህ ጋር ሙዜ እየበሰለ እንትን እያለ ነው። ምሳ ሰዓት ደርሷል። ኦልሬዲ ግን እኔ አላፈጠንኩም ዛሬ እና ውዶቼ ፋሽን ሆነ እኮ ውዶቼ ማለት ቤተሰብ ሰብስክራይብ እያደረጋችሁ እሺ፣ ላይክም እያደረጋችሁ ኮሜንትም ስጡኝ። ኮምቱ እሺ፣ አስተያየታችሁን ቃሪያዬንም ጨምራለሁ። ጥብስ ጥብስ እንዴት ጥብስብስ እንዴት እና ይኸው እንደዚህ እየበሰለ ነው። አሁን እንትን ልጨምር፣ በቅመም ልጨምረው ያዘጋጀሁትን ቅመም እንትን እየበሰለ ነው ማለት ነው። አሁን ቅመሙን ጨምር አድርጌ ጥብስ ቤተሰብ ጥብስ ሲደረግና ችግር ደግሞ የከተፍኩትን ድንብላል ወይም ኩዝበራ ጭምር አደረኩኝ። ትንሽ ውሃ በደረቁ ነው እኔ ስሰራ መጀመሪያ አመጣቸው በላይ ውሃ ከተጨመረበት ብሎ እንዳይመስላችሁ አሁን ስጋዬን ጭምር ስጋውን ጭምር ከዚህ ያንሳው ትንሽ ነው የምሰራው ዛሬ። እዛ ይታል እኔ ትንሽ ጨምራለሁ እንደዚህ በዚህ መልኩ ሰራሁትኝ። በኢየሱስ ስም ላይ እንትን አለ የሩዙን ነው የቀደምኩት። ሶሪ በዚህ ነው የራሱ የምጨምረው ማጂ ስላለው ጨው ትንሽ ሲበዛ ጥሩ አይደለም ጨው። እንደዚህ ጨማምሬዋለሁ። እየበሰለ ነው። እኔ እርጎ ጨምርበታለሁ ወይንም ዘባዲ፣ የየቤቱ ይለያያል። እኔ ግን እጨምርበታለሁ እንደዚህ። ገባችሁ? በጣም ጥሩ ጣዕም ያለው ይሆናል። ምርጥ ሲበሉት ደስ የሚል ነው የሚሆነው። እሺ ቤተሰቦች ለምን መሰላችሁ? ጉዳት አይኖርም። እንትን ቅመም ስለሚኖረው ቅመሙ ሲበዛ ስለማይወዱ ሮብ ሲጨመር ወይንም ዘባዲ ይወዳሉ። ለዛ ነው የጨመርኩበት።
በዚህ መልኩ እየበሰለ ነው። እስኪ እንገናኛለን ከትንሽ ቆይታ በኋላ። ቤተሰቦች አሁን ወደ መጨመሩ ደርሰናል። የሰራሁትን በሪያኒ ለህሜን እንደዚህ ጨምር አደረግበትና እንዲህ ካደረግኩ በኋላ ምን ይመስላችኋል? የሚጣፍጥ አይመስላችሁም? አይጣፍጥም ብላችሁ? የምር በጣም ነው የሚጣፍጠው። እውነቴን ነው። ዘይት ስለሌለው ይሄ ሩዙን ጨመር ዘይት ደርቄ ሽፍን አድርገዋለሁ። በቂስጤር ወይንም ላይሎን በሚሉት ሽፍን አድርጌ ጽድት ያለው ነው ይወጣል። እሺ ከዛ ምሳ እንዳትቀሩ እንግዲህ ቤተሰብ ከወደዳችሁት ላይክ አድርጉ፣ ኮሜንት ስጡኝ፣ ኮምቱልኝ። አንድ ኮሜንት ሳይሆን 2-3 ኮሜንት ኮምቱ። ኮሜንት ሲያያሉ ያሰራጨዋለሁ ዩቲዩብ እና ቤተሰቦች እና ኮምቱ። ማርያም በቃ ደስ ያላችሁን ነገር ኮምት አድርጉ። በዚህ መልኩ ጨርሻለሁኝ። ዘይት እዚህ ጋር አድርጌያለሁኝ። እንትን ልጠብስ፣ ሽንኩርት ልጠብስ ላዩ ላይ ያደርግበታለሁ። በኋላ ሲወጣ አልቋል። በቃ በዚህ መልኩ ተጠናቀቀ እላችኋለሁኝ። እንብላ እንብላ። እንዲሁ ነው ደረሰ። የሚጣፍጥ የሚያምር ነው። እንብላ እላችኋለሁ። ምሳ ነው ሰራሁት። እዚህ ጋር ሰላጣ በእርጎ ሰርቻለሁ። እዚህ ጋር ደግሞ ሾርባ ሰርቻለሁ። እንብላ እሺ።